ሰላም ወደዚህ ገለጻ እንኳን በደህና መጣችሁ። ዛሬ የምናወራው ስለ ሎድ ቴስቲንግ ነው። የጽንሰ ሐሳብ ጠንካራ የሶፍትዌር ስርዓቶችን ለመገንባት በጣም ወሳኝ ነገር ነው። ለምን? ምክንያቱም ሲስተሞቻችን ከፍተኛ የተጠቃሚ ብዛትን መቋቋም ይችላሉ ወይስ አይችሉም ብለን የምናረጋግጥበት ብቸኛው መንገድ ይሄ ነው። እስቲ ያስቡት፣ በጣም የምንጠቀምበት አንድ ትልቅ ድረገጽ በድንገት መስራት ሲያቆም ሁላችንም ጋር ደርሶ ያውቃል አይደል? ይሄ አብዛኛውን ጊዜ የሚሆነው ድረገጹ ከሚችለው በላይ ሰው ሲገባበት ነው። ታዲያ ይሄ እንዳይሆን ምን ማድረግ ይቻላል? እንዴት ነው መከላከል የሚቻለው? እስቲ ዛሬ ይሄንን እንመርምር። እንግዲህ መፍትሄው ግን እንደምናስበው ቀላል አይደለም። አንድ አይነት ምርመራ ብቻ አድርገን ጨርስናል ማለት አንችልም። ለምን? ምክንያቱም ተጠቃሚዎች ሲስተሙን የሚጠቀሙበት መንገድ ይለያያል። አንዳንዴ ቀስ በቀስ ቁጥራቸው ይጨምራል፣ ሌላ ጊዜ ደግሞ በድንገት ይጎርፋሉ። ስለዚህ ለእያንዳንዳቸው ሁኔታዎች የተዘጋጀ የተለየ ምርመራ ያስፈልጋል። እሺ፣ እንግዲያ ዛሬ የምንጓዝበት መንገድ ይሄን ይመስላል። መጀመሪያ ለምን አንድ ቴስት ብቻ በቂ አይሆንም የሚለውን እንመለከታለን። ከዛ ወደ መጀመሪያውና መሰረታዊው እርምጃ እንገባለን። ይህም ስሞክ ቴስት ነው። በመቀጠል ተጠቃሚዎችን እንዴት መምሰል እንችላለን የሚለውን እናያለን። ከዛ ደግሞ የጽናትና የድንገተኛ ጫና ቴስቶችን እናያለን። ቀጥሎ የስርዓቱን የስብራት ነጥብ እንዴት እናገኛለን የሚለውን እንመረምራለን። በመጨረሻ ደግሞ ይህን ሁሉ አንድ ላይ አድርገን እንዴት የተቀናጀ ስትራቴጂ መገንባት እንደምንችል በማየት እናጠቃላለን። የእያንዳንዱ የቴስት አይነት ልክ የተለየ የተጠቃሚ ትራፊክ ቅርጽ ወይም ፓተርን እንዳለው አድርገን ማሰብ እንችላለን። ይህን የምናደርገው የተለያዩ አይነት ችግሮችን ለይተን ለማወቅ ነው። አንዳንድ ቴስቶች ቀስ በቀስ የሚመጣን ጫና ለመፈተሽ ሲሆኑ፣ ሌሎቹ ደግሞ በድንገት የሚመጣን ከፍተኛ የተጠቃሚ ብዛት ለመመርመር ነው። እሺ፣ እንግዲያው ከመጀመሪያውን ጀመር። ወደ የትኛውም ከባድ የሎድ ቴስቲንግ ከመግባታችን በፊት የግድ መደረግ ያለበት አንድ መሰረታዊ እርምጃ አለ። ይህም ስሞክ ቴስት ይባላል። ለማንኛውም የሎድ ቴስቲንግ ስትራቴጂ ይሄ መነሻ ነጥብ ነው። ስሞክ ቴስት ምንድን ነው? በቀላሉ መሰረታዊ የማረጋገጫ ቼክ ነው። ዋና ዓላማው ሁለት ነው። አንደኛ፣ የጻፍነው የሙከራ ስክሪፕት ምንም ስህተት እንደሌለበት ማረጋገጥ። ሁለተኛ፣ ሲስተሙ ራሱ በጣም በትንሽ የተጠቃሚ ቁጥር እንኳን ሳይበላሽ መስራቱን ቼክ ማድረግ ነው። ይህንን ልክ ረጅም የመኪና ጉዞ ከመጀመራችን በፊት መኪናው ይነሳል ወይ ብለን እንደምናረጋግጠው ነው። ታዲያ መቼ ነው የምንጠቀመው? አዲስ የሙከራ ስክሪፕት ስንጽፍ ወይም ያለውን ስናሻሽል ወይም ደግሞ ከመተገቢያው ኮድ ጋር ተያያዥነት ያለውን ለውጥ ስናደርግ። ግባችን ምንድን ነው? ስክሪፕቱን እንደሚሰራ ማረጋገጥ እና በትንሽ ጫና እንኳን ሲስተሙ ምንም አይነት ስህተት እንደማያሳይ ማየት ነው። የዚህ ቴስት ቅርጽ ደግሞ በጣም ቀላል ነው። እጅግ በጣም ጥቂት ተጠቃሚዎች፣ አስቡት ከ2 እስከ 5 ምናባዊ ተጠቃሚዎች፣ ለአጭር ጊዜ ለጥቂት ሰከንዶች ወይም ደቂቃዎች ብቻ ነው የሚቆየው። ይሄ ቀላል ቅርጽ የሚያሳየው የምርመራውን መሰረታዊ ዓላማ ነው። ይሄም ምንድን ነው? ወደ ትልልቅ ቴስቶች ከመሄዳችን በፊት ሁሉም ነገር ጤነኛ መሆኑን ማረጋገጥ ነው። እሺ፣ ስሞክ ቴስታችንን አልፈናል። መሰረቱ ተጥሏል። አሁን ደግሞ ወደ እውነተኛው የተጠቃሚ ባህሪ ወደሚመስሉ ቴስቶችን እንሸጋገር። እዚህ ላይ ከአማካይ የሥራ ቀን ጀምረን እስከ በጣም ሥራ የሚበዛባቸው ቀናት ድረስ ያለውን ሁኔታ እንመለከታለን። የመጀመሪያው አቨሬጅ ሎድ ቴስት ወይም አማካይ ጭነት ምርመራ ይባላል። ይህ ቴስት ሲስተሙ በተለመደው በአማካይ ቀን ምን አይነት አፈጻጸም እንዳለው ይገመገማል። ማለትም በየቀኑ ያለምንም ችግር ሊቆጣጠረው የሚገባውን የትራፊክ መጠን መቋቋም መቻሉን ይፈትሻል። የዚህ ቴስት ቅርጽ ደግሞ ትንሽ ለየት ይላል። መጀመሪያ የተጠቃሚዎች ቁጥር ቀስ በቀስ ይጨምራል። ከዛ ለአንድ የተወሰነ ረዘም ያለ ጊዜ በዛው በአማካይ ቁጥር ጸንቶ ይቆያል። በጣም ወሳኙ ክፍል ይሄ ነው። ምክንያቱም ሲስተሙ በዛ ጭነት ውስጥ እንዴት እየሰራ እንደሆነ በደንብ የምንከታተለው እዚህ ላይ ነው። በመጨረሻም ቁጥሩ ቀስ በቀስ እንዲቀንስ ይደረጋል። እሺ፣ ከአማካይ ቀን አለፍን። አሁን ደግሞ ትንሽ ነገሮችን እናከብዳቸው። ቀጣዩ ደረጃ ስትሬስ ቴስት ይባላል። ይህ ደግሞ ከወትሮ የበለጠ ጫና ሲኖር፣ ለምሳሌ በጣም ሥራ በሚበዛበት ሰዓት ላይ ሲስተሙ እንዴት ነው የሚሠራው የሚለውን ይገመግማል። ቅርጹ ከአማካይ ሎድ ቴስት ጋር ይመሳሰላል። ነገር ግን እዚህ ላይ የተጠቃሚዎቹ ቁጥር በጣም ከፍ ይላል። ወደዛ ከፍ ያለ ቁጥር ለመድረስም ትንሽ ረዘም ያለ ጊዜ ይወስዳል። ዋናው ግባችን ምንድን ነው? ከአማካይ በላይ ጫና ሲመጣ የአፈጻጸም መጓደል ይታያል የሚለውን ማወቅ ነው። ለምሳሌ ሲስተሙ ምላሽ ለመስጠት የሚፈጅበት ጊዜ ይጨምራል ወይስ ስህተቶች መታየት ይጀምራሉ? እሺ፣
አሁን የምንመለከታቸው ሁለት ቴስቶች ደግሞ ልክ እንደ ማራቶንና ፈጣን ሩጫ ናቸው። አንዱ የረጅም ጊዜ ጽናትን ሲፈትን፣ ሌላኛው ደግሞ ለድንገተኛ ጫና የሚሰጠውን ምላሽ ይለካ። እዚህ ላይ እንደምናየው በግራ በኩል ያለው ሶክ ቴስት ማራቶን ነው። አማካይችነትን ወስደን ግን ለረጅም ጊዜ ለሰዓታት ወይም ለቀናት እናስኬደዋለን። ይሄ እንደ ሜሞሪ ሊክስ ያሉ በጊዜ ሂደት የሚከማቹ ችግሮችን ለማግኘት ነው። በቀኝ በኩል ያለው ስፓይክ ቴስት ደግሞ ፈጣኑ ሩጫ ነው። በጣም ከፍተኛ ጭነት ግን ለአጭር ጊዜ ለደቂቃዎች ብቻ ነው የሚቆየው። ይሄ ደግሞ ድንገተኛ ጫናን የመቋቋም አቅምን ለመፈተሽ ነው። ስለዚህ ሶክ ቴስትን በደንብ ስንመለከተው የማራቶን አይነት ቴስት ነው። ዋና ዓላማው ሲስተሙ ለረጅም ጊዜ ለሰዓታት ወይም ለቀናት ያለማቋረጥ ሲሰራ ሊፈጠሩ የሚችሉ ስውር ችግሮችን ማግኘት ነው። ለምሳሌ ሪሶርስ ሊክስ፣ ሜሞሪ ቀስ በቀስ እየሞላ መሄድ አይነት ችግሮችን ለማግኘት በጣም ወሳኝ ነው። ስፓይክ ቴስት ደግሞ የድንገተኛ ሁኔታዎች ቴስት ነው። ለምሳሌ አንድ ትልቅ የቅናሽ ሽያጭ ሲታወጅ ወይም የታዋቂ ኮንሰርት ቲኬት ሽያጭ ሲጀምር የሚፈጠረውን አይነት ሁኔታ አስቡት። በደቂቃዎች ውስጥ እጅግ በጣም ብዙ ሰው ወደ ሲስተሙ ይገባል። ስፓይክ ቴስት ሲስተሙ ይህን አይነት ድንገተኛ ጫና ተቋቁሞ ሳይወድቅ መቆም መቻሉን ነው የሚያረጋግጠው። እሺ፣ አሁን ደግሞ ወደ መጨረሻውና ምናልባትም በጣም ከባዱ የቴስት አይነት ደርሰናል። ይሄ ቴስት የተነደፈው ሆን ተብሎ ሲስተሙን እስከሚሰበርበት ነጥብ ድረስ ለመግፋት ነው። ዓላማው ግን ሲስተሙን ማበላሸት አይደለም። በፍጹም ግቡ አንድ ሲስተም የት ጋርና እንዴት መውደቅ እንደሚጀምር ማወቅ ነው። የሥርዓቱ ድክመት የት እንደሆነ በትክክል ስንለይ ወደፊት ሊከሰቱ የሚችሉ ችግሮችን አስቀድመን ለመከላከል እንችላለን። ይሄ ቴስት የሚሰራው በዘዴ ነው። መጀመሪያ ጩነቱን በጣም በቀስታ እና ቀስ በቀስ እንጨምራለን። ከዛ ከተጠበቀው ገደብ በላይ መጨመሩን እንቀጥላለን። ሲስተሙ ስህተቶቹን ማሳየት ወይም መውደቅ እስከሚጀምርበት ነጥብ ድረስ። ያንን መረጃ ወስደን ትክክለኛው የውድቀት ነጥብ የትኛው እንደሆነ እንመረምራለን። ግን እዚህ ላይ አንድ በጣም ወሳኝ ማሰቢያ አለ። ይህን ቴስት በኤላስቲክ ክላውድ ላይ የሚሰሩ ሲስተሞች ላይ ስናደርግ በጣም መጠንቀቅ አለብን። ለምን? ምክንያቱም እነዚህ ሲስተሞች ጫና ሲበዛባቸው በራስ ስር አቅማቸውን ይጨምራሉ። ስለዚህ ጫና የጨመርን ስንሄድ ሲስተሙ እያደገ ይሄዳል። መጨረሻ ላይ የምናገኘው የሥርዓቱን ገደብ ሳይሆን የክፍያ አካውንታችንን ገደብ ሊሆን ይችላል። ይሄ ደግሞ በጣም ውድ ዋጋ ያስከፍላል። ስለዚህ ከፍተኛ ጥንቃቄ ያስፈልጋል። እሺ፣ እስካሁን እነዚህን ሁሉ የተለያዩ የቴስት አይነቶች አንድ በአንድ አይተናል። ስሞክ ቴስት፣ ሎድ፣ ስትሬስ፣ ሶክ፣ ስፓይክ፣ ብሬክ ፖይንት። ጥሩ። ታዲያ ይህን ሁሉ አንድ ላይ አድርበን እንዴት ነው ጠንካራ ስትራቴጂ የምንገነባው? እንግዲህ ይህ ሰንጠረዥ እንደ ማጠቃለያ ወይም ማመሳከሪያ ልንመለከተው እንችላለን። ሁሉንም ነገር በአንድ ላይ ያሳያል። ለምሳሌ ስሞክ ቴስትን እንመልከት። ዝቅተኛ ጫና ለአጭር ጊዜ መቼ ነው የምንጠቀመው? ኮድ ላይ ለውጥ ስናደርግ። ሎድ ቴስትን ደግሞ ለአማካይ ትራፊክ፣ ስትሬስ ቴስትን ደግሞ ከአማካይ በላይ ለሆነ ጫና እንጠቀማለን። ሶክ ቴስት አማካይ ጭነት ግን ለረጅም ሰዓታት የረጅም ጊዜ ችግሮችን ለማግኘት። ስፓይክ በጣም ከፍተኛ ጫና ለአጭር ጊዜ ለድንገተኛ ሁኔታዎች። በመጨረሻም ብሬክ ፖይንት ጫናውን እየጨመረን ሲስተሙ እስኪሰበር ድረስ። ይህ ደግሞ የሥርዓቱን የመጨረሻ ገደብ ለማወቅ ነው። ስለዚህ ይህ ሰንጠረዥ ለእያንዳንዱ ሁኔታ የትኛውን ቴስት መምረጥ እንዳለብን የሚያሳይ በጣም ምርጥ ማመሳከሪያ ነው። ስለዚህ አሁን እነዚህን ሁሉ መሳሪያዎች አይተናል። ጥያቄው የምንሰራቸው ሲስተሞች የተደበቁ ገደቦች የትኞቹ ናቸው የሚለው ነው። እነዛን ገደቦች ማግኘትና ማስተካከል የሁላችንም ቀጣይ እርምጃ መሆን አለበት። ለዛሬ ያዘጋጀነው ገለጻ ይሄን ይመስል ነበር። ጊዜ ወስዳችሁ ስለተከታተላችሁ በጣም